በኋላ ራሱ ምንም ሳቃችንን ማቆም አልቻለም። አሌክስ የትንሽ አስተካኪ ተጉርሽን ይሄ ሙያችን ነው። ዳኝነቱ በጣም ከባድ ነበር። ለዳኝነት በፍጹም ተቸግረናል። ስለዚህ እኔ አንዳንድ ዘፈን ይድገሙ ነው የምለው። I feel good ደግም ከተባለ ምን በጣም የተደሰትኩ በእውነት እኔ አስፋው እንደዚህ ረብሻል ማን ነው እንደዚህ ይላል ብዬ አስቤ አላውቅም። በቴሌቪዥን ግን ጥሩ ነው። ተዝናንታችኋል እናንተ? በጣም ያዝናኑን እኛ ማለት በጣም ሁለቱም የራሳቸው እንግዲህ ምርጥ ነገር አላቸው። አዎ አስፋው በማዝናናት ምንም በቃ እዚህ ዋናው ሰው ዋናው ማዝናናቱ ላይ ዋናው ማዝናናቱ ነፂ ደግሞ በደንብ ትርጉም በመስጠት በመፍረጥ እንዴ ያልሆነው ምን አለ በጣም ትንሽ ቦታ ለነያሽ በመፍረጥ እኔ እኮ ከወደኩ እደማለሁ ብዬ ነው። ይሄ ደግሞ ከደማ ታውቃለሽ። አንድ ነገር ልናገር ሙዚቃዎቹን የሰራናቸው ሙዚቀኞችን በማክበር ነው። ይሄን ማወቅ አለብን። እንደገና ደግሞ አስቀድመው ስለዘፈኑት እናመሰግናለን። አልተቸገርሽ? ዳኝነት እንዴት ነው? እኔ አሁን እንደ ተመልካች በጣም ያቃተኝ። እኔም ያው ጋሽ አለማየሁን ራሱ ስለማከብራቸው ሁለተኛ ማለት ይከብዳል። እነሱ ይመልሱ አልቻልኩም። እናንተ በጣም የተከበራችሁ ሰዎች ናችሁ። እናንተ ላይ መዳኘት በመቀመጤ አሁን ምን እንደምን አላውቅም፣ ግን ሰው ቢዳኝ ደስ ይለኛል። ተመልካች ቢዳኝ ደስ ይለኛል ለኔ ማለት ነው። እንግዲህ እኔም ከዛ በላይ ልል የምችለው ነገር የለም። ሁለታችሁም በጣም የሚገርም ነገር ነው ያሳያችሁን። ደስ ብሎናል። ስለቸገረንኛ አሁን ወደ ህዝቡ ደግሞ እኛ እናቀብለው አይደል? ሰው ያለውን ነገር በቃ ይግለጽላችሁና በከል ያሸን። ስለዚህ በሚቀጥለው ሳምንት ታሳውቁናላችሁ። አዎ እንግዲህ ተመልካቾቻችንን መቼ መተን እንጠይቅ ቢሮን እንምጣ። እናንተ መመላለስ መምጣት አይጠበቅባችሁም። ይሁድን በኢቢኤስ ተመልካቾች አዎ ከታች የሚመለከቱት ነው። እዛ ላይ አስተያየታችሁን ስጡና የራሳችሁን አንደኛ ምረጡ። እኛ አቅቶን ነው። በጣም አሪፍ ነገር አዎ እንደዛ እዚህ ጋር በመድረሳችን በጣም ደስ ብሎናል። ለነፂ በጣም አጨብጭባለሁ። ይሄ ደግሞ ላንተ ነው። አሁንም ቅድምም አለች ዶሮ